አሁን ትልቅ ደረጃ ደርሼ ሳልንከባከበው ውለታውን ሳልመልስ በሞት አጥቻለሁ። እናንተም ያጣችሁት ሰው ሊኖር ይችላል፣ ይኖራል በእርግጠኝነት። እባካችሁ ወዳጆች ትንሽ ታገሱኝና ስለዚህ ነገር ትንሽ ማብራሪያ ልስጣችሁ። እባካችሁ እስከ መጨረሻው ተከታተሉኝ። እንደምታዩት +1 ዩዝ ወይንም +1 ወጣት ይላል። ምንድነው ሐሳብ ካላችሁ ወጣቶች ከመጥፎ ሱስ የሚወጡበትን ካሉበት ከጨለማ ስራ የሚወጡበትን መውጣት የሚችሉበትን አንድ ነገር መስራት ማለት ነው። ሰይጣን ካስቀመጣቸው ለነሱ ካልተገባ ከማይገባቸው ስፍራ መውጣት የሚችሉበትና ወደ ተሻለ ህይወት ለነሱ ወደሚመጥናቸው ነገር ፈጣሪ በነሱ ውስጥ ላስቀመጠው ነገር መስራት ወደሚችሉበት ነገር የሚመጡበትን አንድ ነገር መስራት ማለት ነውና የሐሳብ በውስጥ መመላለስ ጀምረው ከድሮ ጀምሮ ነው። ፈጣሪ በውስጥ ይህንን አይዲያ ያስቀመጠው ከድሮ ከልጅነት ጀምሮ ነውና አሁን ደግሞ በዚህ ዙሪያ በደንብ መስራት ፈልጋለሁ። በዚህ ዙሪያ በደንብ እንድሰራ ደግሞ ሞር ፑሽ ያደረጉኝ ብዙ የህይወት ውጣ ውረዶች አሉ። ፈጣሪም አውቆ ያንን ወደፊት እንደሚሰራ ስላወቀ በህይወቴ ብዙ ነገሮችን አስተምሯል። በትምህርት ምክንያት አብሮኝ የሚያድሩ አንድ ዶርም ከኔ ጋር የሚያድሩ ልጆች በተለያዩ ሱስ ውስጥ ያልተያዙ ልጆች ነበሩ። በመምከር ከነሱ ጋር ጥሩ ላይፍ በማሳለፍ ውጤትም በማየት ብዙ ነገርን አድርጋለሁ። ፈጣሪን እያመሰገንኩ ስለዛ ነገር አሁን ደግሞ ወደ ስራ ስመጣም አብሮኝ ስራ የሚሰሩ እውነቴን ነው የምላችሁ 99% ወጣቶች ናቸው። ሁሉም በሚባል ደረጃ በመጥፎ ሱስ የተያዙ ናቸው። ለምንድነው ከነሱ ጋር ለመስራት የቻልኩት? ለምንስ ወደዚህ መጣው ብዬ ሳስብ ቆም ብዬ ሳስብ ለካ ፈጣሪ ሐሳብ አለው፣ አይዲያ አለው፣ በእኔ ሊሰራ የሚፈልገው ነገር አለ። ስለዚህ ስለነዛ ነገሮች ስለ ወጣቶች ስላሉበት ችግር ወደዛ ሱስ ለምን ገቡ፣ እንዴትስ መውጣት ይችላሉ የሚሉን ለካ ሞር ሪሰርች እንዳደረግ ነው ከነሱ ጋር የቀላቀለኝ። ተረዳውኝና እኔም እርምጃ ጀመርኩኝ። ከነሱ ጋር መዋል ጀመርኩኝ። ሞር ህይወታቸውን ማጠናት ጀመርኩኝ። ሞር ስለነሱ ብዙ ነገር ማወቅ ጀመርኩኝ። ከዜሮ ጀምሬ ማለት ነው። ከመጀመሪያው እስከ መጨረሻ ያለውን ከመጀመራቸው አሁን እስካሉበት ደረጃ በሱሳቸው ከይዝ ማለት ነውና ስለነዛ ነገሮች ማጥናት ሲጀምር ብዙ ነገር ነው የተረዳሁት። ይሄንን ነገር ደግሞ በዓለም ዙሪያ በደንብ እንዲስፋፋ ወጣቶች የተሻለ ህይወት እንድኖራቸው ምክንያቱም የሚገባቸው የተሻለ ህይወት ስለሆነ ማለት ነው። አሁን ብዙ ወዳጆች አሉን መጥፎ ሱስ ውስጥ የተያዙ በማይሆን ነገር ራሳቸውን እያጡ ያሉ በመጥፎ ሱስ ውስጥ ሰይጣን ከቷቸው ህይወታቸውን እያጡ እየተበላሹ ሌላ ደግሞ በዓላማ ሳይኖሩ ያለ ዓላማ ቢስ ሆኖ እየተንከራተቱ ያሉ ብዙ ወጣቶች አሉ። እናንተም ወዳጆችም ሊሆኑ ይችላሉ፣ ጓደኞች ፋሚሊም ሊሆኑ ይችላሉ አሏችሁ። እኔም አለኝ ብዙ ጓደኛ አለኝ መጥፎ ሱስ ውስጥ ያለን፣ ብዙ ወዳጅ አለኝ የማይሆን ነገር የሚሰራ፣ ብዙ ዘመድ አለኝ በሱስ ምክንያት ራሱን ያጣ። አንድ ነገር በዛ አጋጣሚ ልንገራችሁ። በጣም የሚወዱን የማከብሩን የሚወደኝን በጣም ከማንም በላይ የሚሳሳልኝን አጎቴን በዚህ ሱስ ምክንያት አጥቼዋለሁ። የምሬን ነው የምላችሁ። ይሄንን ስነግራችሁ በጣም በትልቅ ሀዘን ነው። በጣም ወንድሜ ይበሉት በቃ በጣም የምወደው የምንከባከበኝ ነበር። ያነስ በትምህርት ስማር ከሀገር ቤት ወደ ትምህርት ሲሄድ ሩቅ ነበር የሚሄደውና ሲሄድ ገንዘብ ይሰጠኛል፣ ተመልሼ ወደ ቤት ሲመጣ ይጋብዘኛል፣ ምግብ ይጋብዘኛል። የምሬን ነው የምላችሁ። የማደርግልኝ ነገር የለም። ያንን ወዳጄን አሁን ትልቅ ደረጃ ደርሼ ሳልንከባከበው ውለታውን ሳልመልስ በሞት አጥቼዋለሁ። እናንተም ያጣችሁት ሰው ሊኖር ይችላል፣ ይኖራል በእርግጠኝነት ምላችሁ። ብዙ ወጣቶች ስፔሻሊ አሁን ኢትዮጵያ ላይ እየተስፋፋ ነው ያለው ይሄ ነገር። በብዙ ወጣት በብዙ ሱስ እየተበላሹ ነው ያሉት። ውጪ ሀገር ስፔሻሊ ዩሮፕ ሀገር ላይ የምናየው ነገር አሁን ሀገራችን ላይ እየተስፋፋ ነው ያለው። ስለዚህ ምን ለማለት ነው የፈለኩት ካላችሁ የፈለኩትን አሁን የእናንተን እርዳታ ፈልጋለሁ። በተለያዩ ነገሮች ስራ ጀምራለሁ። እንደምታዩት እዚህ ጋር ስታይቴን እንመለስ። ብራዘር ሰላም፣ እንዴት ነህ? አንተ ያጋል ጠይቂ ፍቃደኛ ከሆንክ አይ መጥፎ ሱስ ውስጥ የሚኖር ጓደኛ አለክ የሚያደርግ የሰፈር ሰውም ሊሆን ይችላል ምታውቀው ካለ አላ በቃችን ደብዳቤ በታማኝነት አደርስልኝ። ታንኪ
እንደዚህ መንቀሳቀስ ጀምሬያለሁኝና ሞር ደግሞ በዩቲዩብ በስፋት መስራት ፈልጋለሁ። ብዙ ነገርን ኢንቨስት አድርጌያለሁ እዚህ ላይ ምክንያቱም ብዙ ሪሳልት እያየሁኝ ስለሆነ እያየሁኝ እየተደሰትኩኝ ፈጣሪንም እያመሰገንኩኝ ስለሆነ ወደፊት ከናንተ ጋራማ ብዙ ውጤት እናያለን። የምሬ ነው፣ ብዙ እንሰራለን። ፈጣሪ በእኛ ብዙ ነገር ሰራ። ስለዚህ እባካችሁን ሰፖርት ይፈልጋሉ። ሰብስክራይብ አድርጉኝና በዩቲዩብም በዚህ ብዛት ልስራ። በስፋት እየሰራኝ ሀገር ውስጥ ያሉትን ከሀገር ውጭ ያሉ ወጣት ወንድም እህቶቻችንን ከመጥፎ ሱስ እንታደግ ከፈጣሪ ጋር እለምናችኋለሁ። እባካችሁ አሁንም ደግሜ ልለምናችሁ። በቃ ከእናንተ ምንም ችግር የለውም፣ ታደርጋላችሁ አምናለሁ። የምሬ ነው። በቃ ሰብስክራይብ አድርጉ። ቪዲዮንም እየገባችሁ ላይክ በኮሜንት ሀሳብ እየሰጣችሁ ሼር እያደረጋችሁ ይሄ ሀሳብም ደግሞ ቫይራል ወጥቶ ለብዙ ሰዎች ደርሶ ደግሞ ከብዙ ሰዎች ጋር አብረን መስራት እፈልጋለሁኝና እባካችሁ ሄልፕ ሚ በቃ ሰፖርት አድርጉ። የምትችሉትን ሁሉንም አድርጉ። ሰብስክራይብ አድርጉ። አሁን ከእናንተ የምፈልገው ሰብስክራይብ ማድረጋችሁን ነውና ከልብ አመሰግናለሁ ደግሞ ስለምታደርጉልኝ ድጋፍ። ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ በኮሜንትም አይዳችሁን አስቀምጡላለሁ። ታንክ